እንደምን ሰነበታችሁ? ባለፈው ከተማርነው ትምህርት በመቀጠል ስለ ክርስቲያናዊ ጋብቻ ዛሬም እንቀጥላለን። በክፍል 1 ጋብቻ ምን መምሰል እንዳለበት ተምረናል። በይበልጥ ማወቅ የሚገባንን ነገር ለመረዳት ሞክረናል። ዛሬ ሁለተኛውን ክፍል በቅድመ ጋብቻ ላይ ምንድን ነው የሚያስፈልገው፣ ማወቅ የሚገቡን ነገሮች ምንድን ናቸው የሚለውን ሁለተኛውን ክፍል አብረን እንማራለን። አስቀድሞ እንደተነጋገርነው በጋብቻ ውስጥ ጋብቻ መንፈሳዊ እንደሆነ ለመረዳት ሞክረናል። ጋብቻ መንፈሳዊ ብለናል። ስለዚህ መንፈሳዊ በመሆኑ ምክንያት አንድ ክርስቲያን ከሆነች እህት ጋር ነው መጋባት የሚችለው ብለናል። ይሄ በጣም ወሳኝ። ወደ ጋብቻ ከመምጣታቸው በፊት ደግሞ በቂ የሆነ ወደ ጋብቻ ስለሚያመጡ ነገሮች መረዳት እንዳለባቸው ለማየት ሞክረናል። በቂ የሆነ መረዳት ሊኖራቸው ይገባል። በጣም ወሳኝ። ከነዚህ ቀጥሎ ደግሞ በጣም መሰረታዊ ነገር ያልኳቸው ሶስቱን ነገሮች ዛሬ ደግምላቸዋለሁ። ብዙ ጊዜ ይህን ስለማይጠብቁት ቅዱሳኖች ወደ ጋብቻ ለመምጣት ቅድሚያ ሰዎች ማደግ አለባቸው። ፊዚካል ግሮዝ፣ አካላዊ እድገት ሊኖራቸው ይገባል። በኢትዮጵያ የቤተሰብ ሕግ አንዲት ሴት ልጅ ወይም አንድ ወንድ ልጅ ሊጋባ የሚችልበት ዕድሜ ከ18 ዓመትና በላይ። ይህን ማወቅ አለብን። አሁን እኔ ማስተምራችሁ ግን አካላዊ እድገት የሚጀምርበት ጊዜ ያለው ወጣትነት ዕድሜ፣ ይሄ ቲኔጀር የምንለው ዕድሜ አለ። ሴቶች የወር አበባ የሚያዩበት፣ ወንዶች ደግሞ በተለያየ ሁኔታ ወንድነታቸውን በወንድምነታቸው የሚገለጥበት ምልክቶች አሏቸው። እነኛን ዝርዝር ውስጥ አልገባላችሁ። ነገር ግን አካላቸው እድገት ሲያመጣ የሚታዩ ምልክቶች አሉ። የወንድ ድምፅ መቀየር ሊሆን ይችላል፣ የሴት ልጅ የወር አበባ ማየት ሊሆን ይችላል ወዘተ። ድምፅ ስለቀየረ አንዲት ሴት ልጅ የወር አበባ ስላየች ዝም ብሎ ወደ ጋብቻ ትመጣለች ማለት አይደለም። አካሉ አድጓል፣ ማደግ ጀምሯል። ወይም ደግሞ መጎልመስ አለባቸው። በትምህርት በእውቀት ማደግ መቻል አለባቸው። በተለይ ስለ ጋብቻ በቂ ግንዛቤ ሊኖራቸው ይገባል። ከዛም በመቀጠል ደግሞ ኢኮኖሚያቸው ያደገ መሆን መቻል አለበት። በኢኮኖሚያቸው ያደጉ መሆን መቻል አለባቸው። ወይም ደግሞ ራሳቸውን ማስተዳደር የሚችሉበት አቅም ሊኖራቸው ይገባል ብለናል ባለፈው ጊዜ። እንደገናም ደግሞ ትክክለኛው የጋብቻ ዕድሜ ማለት አንዳንዱ እኮ ከእናትና ከአባቱ ጋር 40 ዓመት ሆኖትም የሚኖራል፣ 50 ዓመት ሆኖትም የሚኖራል። ከዛ አልወጣም የሚላል። በኢትዮጵያ ኮንቴክስት እንደዛ ነው። ይገርመኛል። እኔ የማውቀው አንድ ቤተሰብ ውስጥ ልጃቸው ወደ 50 ዓመት ገደማ ሆኖታል። ከእናትና ከአባቱ ጋር ነው የሚኖረው። በቃ አይወጣም። አንዳንድ ጊዜ ስራ ያቆማል፣ አንዳንድ ጊዜ ስራ ይሰራል። አሁን ለዚህ ሰው ከቤተሰብ ጋር ለመለያየት ካልቻለ፣ አብሬ እኖራለሁ ካለ የጋብቻ ዕድሜው ገና አልደረሰም ማለት ነው። ወይም ስነ ልቦናዊ አመለካከቱ አልተለወጠም። ገብቷቸዋል? የጋብቻ ዕድሜ እንደውም ትልቁ መለያው ከእናትና ከአባት ጋራ መኖር በቃኝ፣ ከዚህ ወዲያ የራሴን ኑሮ መኖር ጀምራለሁ ብሎ መውጣት ሲጀምር ነው ማለት ነው። አሁንም መልሶ በእናትና አባት ስር ቁጥጥር ሆኖ እናትና አባት የወጣህ የተገባህ እየተባለ የሚኖርበት ሁኔታ ላይ መኖር የለበትም። የጋብቻ ዕድሜው ሲደርስ እሱና ሌላ እሱን የምትመስል ሴት ፈልጎ ሊያገባ ይወስናል ማለት ነው። ይሄ በጣም መሰረታዊ የሆነ ነገር እና ዛሬ የሚጀምረው ደግሞ ከዚህ ቀጥሎ ያለው እስከዚህ ድረስ ባለፈው ጊዜ ተረድተናል። እንደ መግቢያ ነው የተናገርኩት። ጌታ ሆይ አሁን እንደገና በፊት እንድንማር የሚገባንን ነገር አስተምረን፣ ሐሳብና ፈቃድህን በቃል ውስጥ አስታውቀን፣ የሚማሩትን እህቶችና ወንድሞች ወደ ትክክለኛ ወደ ጋብቻ የሚመጡበትን መንገድ አሳያቸው። ወደ ጋብቻ የሚምጡ አግዛቸው። በኢየሱስ ክርስቶስ ስም አሜን። እንግዲህ እንደ አንድ ጋብቻ አማካሪና
አስተማሪ ነው በደንብ ይሄን ነገር ማስረዳቸው። በደንብ አስተውሉ፣ ይጠቅማቸዋል። ይሄ ቤተሰቦች ለሆናችሁ ይጠቅማል። ልጆቻችሁን በዚህ መንገድ መርታችሁ ወደ ጋብቻ እንዲመጡ ለማገዝ አገልጋዮች፣ የቤተክርስቲያን መሪዎች፣ የቤተክርስቲያን የጋብቻ አስተማሪዎች ይሄ በጣም መሰረታዊ ትምህርት ስለሆነ እንድትከታተሉት በጌታ ስም እለምናችኋለሁ፣ ምዕመን ሁሉ ማለት ነው። ስለዚህ ወደ ጋብቻ መምጣት ያለባቸው በእምነት አንድ የሆኑ ልጆች ናቸው። በእምነት አንድ ይሆኑ፣ በማይመች አካሄድ መሄድ የለባቸው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምን ጋር በማይመች አካሄድ አትጠመዱ ነው የሚለው። በቃ መጠመድ የለብንም። በሌላም በኩል ክርስቲያን መሆን ብቻ አይደለም። አንዳንድ መለያ የምናያቸው ነገሮች መንፈሳዊ ሕይወታቸው ላይ ምን አይነት ለውጥ አለ? የመንፈስ ፍሬዎች በእነሱ ውስጥ ይታያሉ ወይ? ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ራስን መግዛት ወዘተ እያለ ይነገራል። እነኚህ በገላትያ ላይ የተጠቀሱት የመንፈስ ፍሬዎች በእነሱ ላይ ይታያሉ ወይ? እነኚህ ከመንፈስ ቅዱስ የሆኑ ስጦታዎች አይደሉም። በኑሯችን ውስጥ በልምዶች ውስጥ እኛ ውስጥ እየፈሩ እኛ ውስጥ እያበቡ እኛ ውስጥ እየበዙ የሚሄዱ ነገሮች ናቸው የመንፈስ ፍሬዎች። የመንፈስ ፍሬዎች ይታያባቸው። የትኛው የመንፈስ ፍሬ በሱ ላይ ይበዛል፣ የትኛው የመንፈስ ፍሬ በሷ ላይ ይበዛል ብላችሁ ለማየት ሞክሩ። ወደ ጋብቻ ምርጫ ከመሄዳችሁ ውሳኔ ከመሄዳችሁ በፊት ማለት ነው። ይህን በደንብ ተረዱት። አሁን ክፍል 2 ላይ የምናገረው በጣም ይጠቅማቸዋል። በደንብ አዳምጡ። መልካም የሆኑ ባህሪያቶች አሉባቸው ወይ? ባለፈው ጊዜ ለተከታታይ 3 ጊዜ ሳስተምር ክፍል 2 እና ቁጥር 2ኛውና 3ኛው ፕሮግራም በተለይ በሁለተኛ ጴጥሮስ ምዕራፍ 1 ከ1 እስከ 11 ላይ በተማርነው ክፍል ላይ በተለይ ከ5 እስከ 8 ያሉትን ታስታውሷቸዋላችሁ። እየጨመረ እንዲሄዱባቸው የሚያስፈልጉ የሰው ልጅ ባህሪያት እግዚአብሔር ከመለኮታዊ ኃይሉ ከፍሎ የሰጠን ነገሮች፣ እነኚህ ነገሮች በሴቷ ላይ ወይም በወንዱ ላይ ይታያሉ ወይ? በጎነት ይታይበታል ወይ? እውቀት አለው ወይ? ራሱን ይገዛል ወይ? ይጸናል ወይ? የጸና ሰው ነው ወይስ ወላዋይ ነው ወይ? የሚጸና ሰው የማይጸና ሰው ይወላውላል። እግዚአብሔርን የመሰለ ሕይወት አለው ወይ? ምክንያቱም እግዚአብሔርን ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ሲል እግዚአብሔር በባህሪው እንዲመስሉት እግዚአብሔር ሰዎችን ይፈልጋል። ከባህሪው ከፍሎ ነው ለሰዎች ስ እነኚህ ነገሮች በዛ ሰው ላይ በዛች ሴት ላይ በዛች ሴት ላይ ይታያሉ። ሰዎችን በክርስቶስ የሆኑትን ወንድሞችን እናቶችን በትክክል እንደ እግዚአብሔር ሰው ይወዳሉ ወይ? ፍቅሩ ደግሞ ለሰዎች ሁሉ እኩል ነው ወይ? አጋፓዊ በሆነው ፍቅር ውስጥ አለ ወይ? አለች ወይ? የክርስትና ሕይወት የተቀደሰ ማንነት መገለጫዎች ናቸው እነዚህ። እነኚህ ነገሮች አሏት ወይ? አለው ወይ? አንዱ መለያችሁ ነው። አንዳንድ ጊዜ ይህን ስላችሁ ገና በጌታ በእግዚአብሔር ቃልና በጸሎት ያላደጉ በትምህርት ያላደጉ ሰዎች ቋንቋቸው፣ ንግግራቸው ከዓለም ሀሳብ ጋር የተቀላቀለ ሊሆን ቢችል እየረዳቸዋቸው አታሳድጓቸው ማለት አይደለም። በጥቂቱ በተረዱት ነገር ይኖራሉ ወይ ነው። በጥቂቱ ነገር ባወቁት ነገር ይኖራሉ ወይ ነው መለኪያቸው። አሁን ገና በጌታ አዲስ የሆነ ሰው ሊሆን ይችላል። የግድ መብሰል አያስፈልገው። በእግዚአብሔር ቃል ማድረግ አያስፈልጉም። አስተማሪ እስከሚሆን ሰባኪ እስከሚሆን ድረስ መሆን የሚጠበቅባት አይደለም፣ የሚጠበቅባት ሊሆን አይችልም። ነገር ግን በጥቂቱ በተረዳችው ነገር መንፈሳዊ ናት ወይ? መንፈሳዊ ሰው ሆኗል ወይ? ያንን ቃል እየጠበቀ እግዚአብሔርን በመፍራትና በማክበር ይመላለሳሉ ወይ? ትመላለሳለች ወይ ብለን ነው ወደ ጋብቻ ምርጫችን ውስጥ የምናስገባቸው ማለት ነው። ወይም ሲነገራቸው ከዚህ ወዲያ ሳስረዳት ወይም ሳስረዳው የእግዚአብሔርን ቃል መንፈሳዊ ቃል የሚለውን ነገር ሳስገነዝበው ይህን ነገር ጠብቆ ለመሄድ ጥረት ያደርጋል ወይ? ጥረት ታደርጋለች ወይ? በዛ ውስጥ እየተለወጠ የሚሄድ ማንነት አላት ወይ ወይም አለው ወይ? ይሄ በጣም ወሳኝ ነው። አንዳንድ እህቶች ብዙ ጊዜ የገጠመኝ ነው በማማከር አገልግሎት ውስጥ በጌታ ነኝ ይላል። ነገር ግን ከዓለም እየኮረጀ የሚሄደው ነገር አለ። ለምሳሌ ያክል አንዳንድ ዓለማውያኖች ማጭበርበርን እንደ ስልት፣ እንደ አዋቂነት፣ እንደ ብልህነት የሚቆጥሩት ማጭበርበር፣ መዋሸት አለ። ይሄ ነገር
ደጋግመው እያዩት የማያቋርጥ ዋሾ ሰው ሆኖ ያገቡታል። የሚነግራቸው ነገር ሁሉ ትክክል አይደለም። እኔ አንድ ጊዜ አስታውሳለሁ፣ አንድ እህት በቃ ልታገባ የወሰነችው ሰው ነው እየዞረ የሚያሳያት ይሄ የእናቴ ቤት ነው፣ ይሄ አባቴ ቤት ነው፣ እናትና አባቴ ተለያይተው ይኖራሉ፣ ይሄ አባቴ ቤት ነው፣ ይሄ እናቴ ቤት ነው እያለ ያሳያት። ግን የራሱ ቤት አይደለም። ቤቱንም በአጋጣሚ በመንገድ ሲያልፍ ያየው ቤት ነው። እንደዚህ አይነት አለን፣ እንደዚህ አይነት ሞልቶናል ይላታል። ስለዚህ ያንን ተከትላ በቃ ታፈቅረዋለች። ይሄ ነገር ብዙ የተሟላለት ነገር አለ። አይገርማችሁ? በቃ ብዙ ነገር አለው በማለት ያንን ሰው ለመከተል የምትሞልክበት ጊዜ አለ። ስለዚህ አንዳንድ ጊዜ ሲዋሹን መረዳት መቻል አለብን። የሚዋሹን መሆኑን፣ የሚያታልሉን መሆኑን፣ የሚያጭበረብሩን መሆኑን ማወቅ መቻል አለብን። ዋሾ ሰው መቀበል የለብንም ማለት። ሌላው የእግዚአብሔር ፍቃድ መሆኑን ማረጋገጥ ይጠበቅባቸዋል። ምንድነው የእግዚአብሔር ፍቃድ? አንዳንድ ጊዜ ሳያት ደስ አለችኝ፣ ስመለከተው በጣም ደስ አለኝ፣ ቁመናው በጣም የሚገርማል እንደዚህ ከሚል አይደል። የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ ብታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል የእግዚአብሔር ቃል ሮሜ ምዕራፍ 12 ላይ ከ2 ጀምሮ ብታነቡት 3 የእግዚአብሔር ፍቃድ በጎ ነው። በመጀመሪያ ደረጃ ደስ የሚያሰኝ ነው። ስሜታዊነት የሌለበት ከእውቀት ከመረዳት የሆነ መቀበልን የሚያስገነዝብ ነው። ልብን የሚቀይር የሚለውጥ ነው። ስለዚህ አንድ ወንድምና አንድ እህት ሲቀራረቡ ምርጫቸው አድርገው ከመቀበላቸው በፊት ሊያውቁት ከሚገባው ነገር አንዱ ከስሜታዊነት ራሳቸውን ማውጣት ነው። ስሜታዊ ሰው ብዙ ጊዜ ከለር አይቶ ወደድኩ ይላል። ቁመና አይቶ ወደድኩ ይላል። በመጎምጀቱ ምክንያት ያፈቀረ ይመስለዋል። እሷም ደግሞ በመጓጓቷ ምክንያት ያፈቀረች ይመስላታል። ጓጓቸው አይ ቁመና አይ መልክ ምናምን በማለት ማለት ነው። የእግዚአብሔር ፍቃድ እንዲሁ የሚመጣ ነገር አይደለም። ለምሳሌ አንዲትን እህት አንድ ወንድም ቢቀርባትና ለፍቅረኛነት ቢጠይቃት ምን አይነት ፍቅረኛነት ነው ብላ ነው መጠየቅ ያለባት። ለምን የሚሆን ፍቅር ነው? የትኛው አይነት ፍቅር ነው? የፍቅር አይነቶች ብዙ ናቸው። ባለፈው ጊዜ አንዱን እግዚአብሔራዊ ፍቅር አጋፓው የሚሆነውን ፍቅር አይተነዋል። ይሄ አጋፓው በሆነው ፍቅር ነው የሚወደኝ፣ እግዚአብሔራዊ በሆነው ፍቅር እንደ እህት እንደ ወንድም በመቅረብ አይነት ነው ወይስ ለምንድን ነው ብላ መጠየቅ መቻል አለበት። አይ ክርስቲያን መቅረብም ያለበት ለገርል ፍሬንድ አድራጊነት አይደለም፣ ገርል ፍሬንድ ለማድረግ አይደለም፣ ቦይ ፍሬንድ ለመፈለግም አይደለም ሴቷ የምትቀርበው። ይሄ በዓለም የሚባለው አይነት ቦይ ፍሬንድ ገርል ፍሬንድ አይነት ነገር አይደለም ፈጽሞ። አንድ ክርስቲያን አንዲትን እህት የሚፈልጋት የሚቀርባት ለጋብቻ ብቻ መሆን መቻል አለበት። የሚፈልጋት ደግሞ ለጋብቻ መሆኑን በአንድ ጊዜ የሚጠየቅ ነገር አይደለም። ቢያንስ ከሁለት አንደኛቸው አስቀድመው አውቀዋቸው አንዱ አንዱን አውቆት። ለምሳሌ ሴቷ ወንዱን አውቋ ቢሆን በደንብ የተለያየ መንገድ ስለሱ ተረድታ ቢሆን የምትቀርብበትን መንገድ ፈልጋ መጠየቅ እንኳን ባትችል ፍላጎቷን የምታሳይበትን ነገር ታመለክተዋለች። ወንዶች ብዙ ጊዜ ደፋሮች ናቸው። በሚገባ አጥንቷት ለጋብቻ ትሆነኛለህ ብሎ በተለያየ መንገድ ከተመለከተ በኋላ የት ቦታ እንደሚመለከት በኋላ አሳያቸዋለሁ። ቀርቦ መጠየቅ መቻል አለበት። ወንዱም ጠየቀ ሴቷ የጋብቻ ዝግጅት ካላቸው ወደፊት ማግባታቸው ማይቀር ከሆነ ቅድም የነገርኳችሁን ነገሮች ካሟሉ የአካል እድገት ካላቸው አእምሯቸው ካደገና በትምህርት በመሳሰሉት ካደጉ ራሳቸውን ማተዳደር የሚችሉበት ነገር ካላቸው ከቤተሰብ ተነጥለው ቢሄዱ ለማግባት እና ከሴቷ ወይም ከወንዱ ጋር ለመኖር የሚያስችል እድሜ ላይ ከደረሱ የመጀመሪያውን ጥያቄ እሺ ብለው ማስተናገድ አለባቸው ማለት አይደለም። እሺ ወይም እምቢ ሳይሉ ሲጸልየበት እነግርሃለሁ ነው ማለት ያለባቸው።
ጸልየበት እነግርሻለሁ ነው ወንዱም ማለት ያለበት ሴቷ ከጠየቀችው። ብዙ ጊዜ በእኛ ሀገር ሴቶች መጠየቅ የተለመደ ባይሆንም በውጭው ዓለም ይጠይቃሉ። ከዛ በምትጸልይበት ጊዜ የውስጥ ሰላም ይሰማቸው ከሆነ የእግዚአብሔር ፍቃድ አለበት ማለት ነው። ይሄ ማለት ከስሜት በጸዳ ሁኔታ ሌላ በውጭ የሚታዩ ነገሮችን በማየት ያልሆነ ግንዛቤ ካለው ቆላስይስ ምዕራፍ 3 ቁጥር 15 ላይ በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑበት መንፈስ ትሞላላችሁ፣ ሰላም የበዛላችሁ ይሆን። ሰላም ከበዛና እና በውስጣችሁ ደግሞ የማመስገን ነገር የሚበዛ ከሆነ እሺ ለማለት ወደምትደረደሩበት ነገር ውስጥ ትገባላችሁ። አሁንም ግን እሺ አትሉ። ይሄ ቅድም እንደነገርኳቸው እየጸለያችሁ እሺም እምቢም ሳትሉ የምትቆዩበት ጊዜ ለአንዳንዶች ከቀናት ጀምሮ እስከ ሳምንት፣ ከሳምንት ጀምሮ እስከ ወራት ወይም ደግሞ እስከ ሳምንታት፣ እስከ ወራት፣ ከዛም አልፎ እስከ ዓመት ሊሆን ይችላል። ይሄን ያህል ጊዜ ታይቶ ተነጋግሮ ኮርትሺፕ ይባላል በእንግሊዝኛው። ይሄን የመታወቂያ ጊዜ ወስዶ ያንን ሰው ከዓመት በላይ ለመረዳት ወይም ደግሞ እስከ ዓመት መረዳት ካልተቻለ፣ እንደውም ብዙ የጋብቻ አስተማሪዎች የሚናገሩት ከ6 ወር ከበለጠ እጅግ ቢጨምር ሌላ 3 ወር ጨምሮ ነው የሚሉት። ከዛ በላይ ከሆነ ዓመት ከሞላ እሺ ዓመት ይሙላል። ገና እሺ እምቢ ሳይባባሉ ማለት። ከዛ በላይ ከሆነ በቃ ያን ሰው መረዳት የማይቻል ነው፣ እሷንም መረዳት አይቻልም ማለት ነው። መለያየት ቢችሉ ይሻላል፣ ሌላ ነገር ላይ ጊዜያቸውን ከሚያባክኑ። ስለዚህ በዚህ ላይ በቂ ጊዜ ከበቂ በላይ መወሰድ የለበትም። በአመራረጥ ሂደት ላይ አንዳንድ ጊዜ የቤተሰብ ምክር፣ የጓደኛ ምክር፣ የአባት እናት፣ የዘመድ ምክር ከገባበት በጣም አደገኛ። ብዙ ጊዜ ወደ ጋብቻ አማካሪዎች ገብቶ ሄዶ መማከር ጥሩ ሊሆን ይችላል። በተረፈ ግን ወሳኝነትን ለጓደኛ ሰጥተን፣ ለቤተሰብ ሰጥተን፣ ለዘመድ ሰጥተን፣ ለእናት አባት ሰጥተን ወደ ምርጫ ምን ሄድ ከሆነ የጋብቻ ሂደታችሁ ወላጆቻችሁ ወይም ጓደኞቻችሁ በሚጠብቁት አይነት በእነሱ መመዘኛ ልክ ካልሆነ እየገፋችሁ ሄዱና መጨረሻ ላይ የእናንተን ውሳኔ አልባ ወደምትሆኑበት ነገር ይመሯቸዋል። ብዙ ጊዜ እኔ በጋብቻ ማማከር አገልግሎት ውስጥ ቤቶች በጣም የተጎዱበት ጊዜ የገጠማቸው ይህን እያማከሩ ሲያበላሹባቸው የቤተ ክርስቲያን አገልጋይ መሪ ሴቶችን ሳይቀር አማክረው አንዳንዶቹ ወደ ትዳር ጥያቄ ውስጥ የገባላቸው ወንድም ምናልባትም ከነሱ ኑሮ ከፍ ወዳለ ነገር ሴቷን የሚያስገባት ከሆነ አስቀድሞ ገና ለሚጀመር ግናት ትዳር ቅናት ውስጥ ይገቡና ነገሮቻቸውን ሲያበላሹ ታገኙት። በጎን ሄዶ እሷ እኮ ይሄ ችግር አለባት ያለባት ብለው የሚያለያዩበት ጊዜ አለ። ስለዚህ ሚስጥራዊ አያድርጉት። ወደ አንድ ውሳኔ ደርሳችሁ ያለቀለት ነገር ይዛችሁ ወደ ቤተሰብና ወደ ቤተክርስቲያን ብትመጡ የተሻለ ነው። እኔ ካለ ልምምድ ብዙዎች በዚህ ተጎድተው ሳያገቡ እስካሁን ያሉ ወይም ነገሮቻቸውን ያበላሹባቸው በዚህ በከሌ ምክንያት በከሌት ምክንያት ላገባው የነበረው ሰው ተበላሸብኝ፣ የተለያየው እሱ አግብቶ ይሄን ያህል ልጅ ወልዷል፣ እሱ አግብታ ይሄን ያህል ቤተሰብ መስራት፣ እኔ እስካሁን እንደዚህ ያለው የሚሉ በጣም የሚጸጸቱ ወንድሞችና እህቶች በብዛት እኔ ጋር እየመጡ በጸሎት እናሳልፋለን። ስለዚህ ወገኖቼ በምርጫ ሂደት ላይ ብቻችሁን የምትወስኑበት ነገር ይኑር። በተረፈ እናንተን ሊያግዟቸው የሚችሉ ሰዎች ካልሆኑ በስተቀር ብዙዎቹ ሊያበላሹባቸው የሚችሉበት ነገር ስለሚበዛ በግላችሁ ይዛችሁ የጸለያችሁ የሰውየውን ማንነት ዕለት ዕለት በምታደርጉት ግንኙነት ሳቢያ አሁን በምነግራችሁ መለያዎች ስክሪን እያደረጋችሁ ትመጡ በራሳችሁ ይሻላል። ይሄ በጣም መሰረታዊ ነገር ነው የምነግራችሁ። በጣም መሰረታዊ የሆነ ነገር ነው። ስለዚህ አስፈላጊ የሆነ ምስክርነት ስለሱ ወይም ስለሷ ከቤተ ክርስቲያን አገልጋዮች ልትሰሙ ትችላላችሁ። ኢንዳይሬክት በሆነ መንገድ ስለሱ ከመሪ አገልጋዮች ልትሰሙ ትችላላችሁ። ቀርባችሁ ልትሰሙ ትችላላችሁ። በአካባቢያችሁ ሆናችሁ በአካባቢው ሄዳችሁ አብራችሁ ያመለካችሁ አብራችሁ እየጸለያችሁ መረዳት ትችላላችሁ። ስለዚህ በተለያየ መልክ ልትረዱ የምትችሉበትን መንገድ ወይ መስመር መያዝ
እጅግ በጣም አስፈላጊ ነው። አቀራረባችሁ ወንዱ ሴቷን የቀረበው ወይም ደግሞ ሴቷ ወንዱን የቀረበችው ለምንድን ነው? ይሄን በጥንቃቄ ለመረዳት መሞከር ያስፈልጋል። አንዳንድ ሰዎች ወንዶች ሴቷ ለምሳሌ ከኢትዮጵያ ውጭ የምትኖር ብትሆን ውጭ ለመሄድ ሲሉ ሴቷን ይቀርቧታል። ይገርማቸው። ገንዘብ ያላት ቢሆን ለገንዘቧ ሲሉ ይቀርቧታል። ሴቶች አብዛኛዎቹ በአሁኑ ሰዓት በዚህ ነገር ይታሰሩ ናቸው። አብረን ሰርተን ከዚህ ተነስተን እዚህ መድረስ እንችላለን ከሚል የማይነሱ ብዙ ሴቶች አሁን አጋጥሞኛል። እኔ ጋር ለምክር ሲመጡ ምንድን ነው መመዘኛችሁ ብዬ እኔ ጋር የተቀመጡ ወደ 30 ነጥቦች አሉ መመዘኛ ብዬ አስቀመጥኳቸው። 10ሩንም አያልፉትም። አይገርማችሁ? እና እኔ ጋር ምክር የመጡት ቢያንስ ዋና ያልኳቸው አሉ የተቀመጡ እነኚህን ነገሮች ካልተቀበላችሁ ለእናንተ አልጸልይላችሁ ነው የምላቸው። የመጀመሪያ ነገሬ በጌታ ይሁን እንጂ ወንዱን ወይም ሴቷን ያለ ቅድመ ሁኔታ ውደድ ነው። ገንዘብ ያላት የሌላት፣ መልክ ያላት የሌላት፣ ቁመት ያላት የሌላት፣ ወፍራም ነች፣ ቀጭን ነች፣ የዚህ ብሔር ነች፣ የዛ ብሔር ነች። በጣም በዚህ ዘመን በጣም አስቸጋሪ የመምረጫ መንገድ ሆኖ ሳይ እኔ እነዚህ ሰዎች አንዳንድ ጊዜ ድነዋል ወይስ አልዳኑም እስከምል ድረስ አስባለሁ። ኢትዮጵያ ውስጥ በጣም አስቸጋሪ ሆኗል አሁን ትዳር ማግኘት። ስለዚህ አንዳንዶች ደግሞ ገንዘብ ብቻ አይደለም ፈልገው የሚወጡት ጾታዊ ግንኙነት ለማድረግ ሲሉ ይቀርባሉ። አታለው ከዛ ወዲያ አበላሽተው የሴቶችን እንትን አበላሽተው ከዛ ወዲያ ገለል የሚሉ ናቸው። እኔ ወጣቶች ፕሮግራም ላይ ማስተምራለሁ፣ አንዳንድ ቦታዎች ፌሎሺፕ ላይ ማስተምራለሁ፣ ጥያቄዎች ያስተላልፋለሁ። አብዛኛዎቹ ሴቶች ከ12 ዓመት እስከ 16 ዓመት ባላቸው ዕድሜ ንጽህናቸውን ያጡ ሆነው አያየሁበት ጊዜ አለ። አንዳንዶቹ በጣም ከዘገዩ እስከ 19 ዓመት የክብረ ንጽህናቸውን ያጡበት እናገኛለን። በጣም ጥቂቶች 20% የሚሆኑት ወይም 30% የሚሆኑት ብቻ ራሳቸውን በንጽህና ይዘው ሳይታለሉ እንደቆዩ ተረድቻለሁ። ስለዚህ ወገኖቼ ጾታዊ ግንኙነት ለማድረግ ሲል ይቀርቡና ልክ ያንን ካደረጉ በኋላ እንደ ድል ነሺ ቶሎ ብለው ገለል ይላሉ ማለት ነው። ለእውነተኛ ላልሆነ ፍቅር ይቀርባሉ። ለማታለል የሆነ ፍቅር። ስለ ፍቅር አይነቶች በሚቀጥለው ጊዜ እንማራለን። 5 አይነት የፍቅር አይነቶች አሉ። ምን እንደሚመስሉ እግዚአብሔር ካዘጋጀልን ጊዜ እሱን እንማራለን። ስለዚህ ወገኖቼ ሌላው ጊዜ ወስዶ መጸለይና ተቀራርቦ በመነጋገር ዕለት ዕለት የሰውየውን ማንነት ወይ የሷን ማንነት ለመረዳት ጥረት ማድረግ ያስፈልጋል። ተረድቶ ለመወሰን መቸኮል አያስፈልግም። መቀበል የሚገባውን መቀበል፣ ስለዚህ መረዳት የሚገባውን መረዳት። ይሄ ማለት የህይወት ታሪኩን ከመስማት ይጀምራል። የተወለደበትን ዕድሜ አንዳንዶቹ ሁሉን ነገር ጨርሰው ዕድሜውን በኋላ ያውቁና ይለያያሉ። ወይኔ ድንገት የድሮ ዶክመንቶቿን ሳይ ለካ ዕድሜዋ እኔን በ5 ዓመት ይበልጣል ይላል። ሴቷም ደግሞ እንዴ እኔ ወጣት መስሎ የነበር ድንገት ሳየው 15 ዓመት ይበልጠኛል፣ 20 ዓመት ይበልጠኛል። ድንገት ዕድሜውን ሳየው ዶክመንቶቹ ላይ እንዲህ አይነት ወንድም አላገባ፣ እንዲህ አይነት ሴትማ ወገኖቼ እውነተኛ ጋብቻ ያለ ቅድመ ሁኔታ መውደድ ነው። ልውደዱት እንጂ ያንን ዕድሜውን የተጻፈበትን ሳታዩት ወዳችሁት ነበር አይደል? ወዳሃት ነበር። አሁን እንዳትወዳት የሚያደርግ ነገር ምንድን ነው? በእኔ ምክር አገልግሎት ውስጥ ዕድሜያቸው 5 ዓመት፣ 6 ዓመት፣ 7 ዓመት የበለጡ ሴቶችን ወንዶች አግብተዋቸዋል። በዕድሜያቸው 15 ዓመት፣ 20 ዓመት የበለጧቸውን ወንዶች ሴቶች አግብተዋቸዋል። በሌላ ካውንስሊንግ ውስጥ ያየሁት እስከ 30 እና 35 ዓመት ድረስ ሴቶቹን በልጠው የተጋቧሉ። አንዳንድ ቤተክርስቲያናት ይህን በመልካም እንደማያስተምሩ ታምናለሁ። መጽሐፍ ቅዱሳዊ ግን አይደለም። የእግዚአብሔር ቃል የሚደግፈው ነው የምናገረው።
ውደዱት እንጂ በእናንተ ውስጥ ጣልቃ መግባት ያለባቸው ሰዎች መኖር አለባቸው ብዬ እኔ አላምንም። ውደዳት እንጂ ይሄ መለኪያ ሊሆን አይችልም። ቦዔዝን ብንመለከተው ልጄ የሚላትን ነው ያገባት፣ ሩትን ልጄ የሚላትን። ስለዚህ ወገኖቼ እና እሱ ይዋደዱ እንጂ እሷ ፈልጋው ነው እንደውም እኮ ያገባት፣ በኋላ ነው እሱ የተቀበላት። ስለዚህ ወገኖቼ መለኪያችሁ የእግዚአብሔር ቃል የሚለውን መሆን መቻል አለበት። ጊዜ ወስዶ መጸለይ። ስለዚህ ከዛ ለመወሰን መቻል ያስፈልጋል። ምናልባት ወደ ውሳኔ ከመምጣት በፊት ግን የመጨረሻው የውሳኔያችሁ መነሻ የሚሆነው ምርመራ፣ የአካል ጤንነት ላይ መመራመር ያስፈልጋል። ሁለታችሁም በጋራ ሄዳችሁ በመረጣችሁት ቦታ ምርመራ ማድረግ ያስፈልጋል። ስለ ጤንነቷን ማወቅ፣ ስለ ጤንነቱን ማወቅ። የጋራ ምርመራ አድርገን ከጨረስን በኋላ የወሰደውን ያህል ጊዜ ወሰደ፣ ሳምንትም ወርም ወራትም ወሰደ፣ 6 ወርም ወሰደ፣ 3 ወርም ወሰደ፣ መወሰን እንችላለን። እኔም ማቃቸው ሰዎች በአንድ ቀን ጨርሰው የተጋቧሉ። ትዳራቸው መልካም ነው የሆነ ሰው። በ8 ቀን የጨረሱ ሰዎች አውቃለሁ። ትዳራቸው መልካም የሆነ 6 ወር እና 7 ወር ቆይተው የተፈቃቀዱ አሉ። ከዛ ወዲያ ጋብቻ ጊዜ መርጠው የተጋቡ እና የመጨረሻው ደግሞ ሲወስኑ፣ ለመጋባት ሲወስኑ ምርመራ አድርገው ቀኑን መቼ እንደሚጋቡ መወሰን መቻል አለባቸው። ቢበዛ ከ1 ዓመት እስከ 1 ዓመት ተኩል ባለ ጊዜ ሊጋቡ የሚችሉበት ጊዜ ቢኖር ጥሩ ነው። ካልሆነ ይብዛ ሌላ 1 ዓመት ይጨምሩ። ከ1 ዓመት ቀጥሎ ሌላ 1 ዓመት ቢቻል ከዓመት እስከ 6 ወር እስከ 2 ዓመት ከዛ ባይዘል መልካም ነው። አንዳንድ ነገሮች ይሟሉልን አይሟሉልን ማለት አስፈላጊ አይደለም። ጌታ ይረዳችኋል። እግዚአብሔር የተመሰገነ ይሁን። እንጸልይና እናበቃለን። እግዚአብሔር አባታችንና አምላካችን ሆይ ስለሰጠህን ስለዚህ ቃል ስላስተማርከን ተመስገን። የተማሩት እህቶቼና ወንድሞቼ ወደ ጋብቻ ሊመጡ ያሉ እንደሚጠቅማቸው አስባለሁ። በነገር ሁሉ እርዳቸው። ከዚህ ቃል የተነሳ የጋብቻ ጓደኛ መምረጥ የሚችሉበትን አይኖች ክፈትላቸው። በነገር ሁሉ ወደ ሐሳብና ወደ ፈቃድ እንዲመጡ ጌታ መንፈስ ቅዱስ ይርዳቸው። ደግሞም ስለምትረዳቸውና መልካም የጋብቻ ጊዜ ስለሚሆንላቸው ትዳራቸውም ስለሚሰምር ተመስገን። ይሄን ሁሉ በኢየሱስ ስም ጸልየናል። አሜን።